እኮ ከሱ ውጪ ሌላው እንዳላቀ ይሄ ተረገመ ድሮም በሴት ልጅ ህይወት መጫወት ልማዱ ነው። እኔ ግን በቆሜ ነገደለኝ ነው አሚ። ቆይ አንቺ ራስሽ ከኔ አትማሪም እንዴ? እንዴት ራስሽን አደጋ ውስጥ ከቻለሽ? ይሄን ብቻ አይደለም ሌላ መጥፎ ነገር አድርጎብኛል እያልኩሽ ነው። ምን አባቱን ያደረገሽ? ልታስብ የማትችው ጉድ ነው ያደረገኝ። ውስጥ የራት ፕሮግራም ስላለ አሁን ተረጋጊ እና አምባሽን ጠራርገሽ ወደ ራቱ ሂጂ። እንዴት ነው ይሄን ማት ይዤ ከነሱ ጋር መቀላቀለው? ምንም ነገር እንዳልተፈጠረ መሆን ይኖርብሻል። አልችልም ነው አሚ። እንደዚህ ሆኜ ቤተሰቡን መቀላቀል አልችልም። በዚህ ሁኔታሽ ከቀጠልሽ ራስሽ ነሽ ራስሽን የምታጋልጪው። በቃ አሁን ተረጋጊ ኤሚ። ይልቅ አንድ ማውሮ ሰው ያስፈልገኛል። አትተባበሪኝም? እኔ አሚ ችግር የለውም አልኩሽ እኮ ነው ወይስ አላመንሽኝም? አንቺን የማመንሽ ገርሞኝ ነው እንጂ እኔ እንዴት ነው አንቺን ማላምንሽ? እሺ በቃ ነው መሄድ ይኖርብኛል። አልገባኝም። ምኑን ያልገባሽ? ቆይ እንዴት ነው የተፈጠረው? በአጭር ጊዜ ውስጥ እራት አብሮ ተሰብስቦ መብላቱ ቆይ ምንድን ነው የሆነው? ሁሉም በሆዱ ውስጥ ይዞ የኖረውን ሚስጥር አወጣ። አልገባኝም። እራቱን ስትቀላቀይ ይገባሻል። ይልቅ አሁን ልብስሽን ቀይርና ፊትሽን ታጥበሽ ነይ። አልችልም አልኩሽ እኮ ነው አሚ። ከጠየቁሽ እራሷን መማርጓት ክፍሏ ተኝታለች በያቸው። ኤሚ እባክሽን ነው አሚ። እኔ እንደዚህ ሆኜ ቤተሰቡን መቀላቀል አልፈልግም። እሺ በቃ ግቢና ክፍልሽ አረፍ በይ። ኑሐሚ ይሄንን ቀን አረሳውም። እሺ ካልመሸብኝ ክፍልሽ መጥቼ እናወራለን። እሺ